በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ወገኖቻችን ሁላችሁም በቅድሚያ እንኳን ለሰማዕቱ ለቅዱስ መርቆሬዎስ ዓመታዊ ክብረ በዓል በሰላም አደረሰን፣ እንኳን አደረሳችሁ። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲያስተምረው በሁለተኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 2 ጀምሮ በጎ የክርስቶስ ወታደር ሁን ይላል። ዛሬ በጎ መንፈሳዊ ሃይማኖታዊ ወታደር ሆኖ ስለ ክርስትናው ስለ ሃይማኖቱ ዋጋ ከፍሎ በሰማዕትነት አምላኩን ያከበረውን ታላቁን ሰማዕት ቅዱስ መርቆሬዎስን እናስባለን። በዚህ ዕለት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምታስበው ይህ ታላቅ ሰማዕት ቅዱስ መርቆሬዎስ ሕይወቱን በሙሉ ስለ ሃይማኖቱ፣ ስለ ክርስትናው፣ ስለ ወንጌል የሰጠ ቅዱስ አባት ነው። ይህንን አባት ስናስብ ዘመናችንን ለሰጠ ለእግዚአብሔር የሰጠንን ዘመን ለሱ መስጠት፣ ጊዜያችንን ለሰጠ ለቅዱስ እግዚአብሔር ጊዜያችንን ለሰጠን ለእርሱ መልሰን መስጠት፣ ጤናችንን ጉልበታችንን ጊዜያችንን ለሰጠን ለእርሱ መልሰን መስጠት፣ ጤናችንን ጉልበታችንን ዕውቀታችንን የኛ የሆነውን ሁሉ በሙሉ ለሰጠን ለቅዱስ እግዚአብሔር መልሰን ለሱ መስጠት እንደሚገባ እንማራለን። ቅዱስ ጳውሎስ ደቀ መዝሙሩ ቅዱስ ጢሞቴዎስን ሲያስተምረው ልጄ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ ይላል። ክርስቲያኖች በኑሯቸው፣ በስራቸው፣ በሕይወታቸው ብርቱዎች፣ ጠንካሮች ሊሆኑ ይገባል። ብርታታቸው፣ ጥንካሬያቸው፣ ኃይላቸው ደግሞ ከእምነታቸው የተነሳ ሊሆን ይገባል። ከክርስቶስ ጸጋ የተነሳ ሊሆን ይገባል። ሰማዕታት ጥንካሬያቸው ከክርስቶስ የተነሳ ነው። ሰማዕታት ኃይላቸው፣ ጉልበታቸው ከእምነታቸው የተነሳ የመነጨ ነው። ብርሃነ ዓለም ቅዱስ ጳውሎስ ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ደግሞም ሌሎችን ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይላል። ክርስትና ብዙ ቅዱሳን ብዙ ሰማዕታት ዋጋ የከፈሉለት ነው። ይህንን ዋጋ የተከፈለለትን ክርስትና መኖር ዋጋ ከፍለው የእግዚአብሔርን መንግሥት መውረስ የቻሉትን የቅዱሳንን በረከት መካፈል ነው። ይህንን መንፈሳዊ ሥራ ለትውልድ ማስተላለፍ አባቶቻችንን በተግባር መምሰል ነው። የነሱንም በረከት ማግኘት ማለት ነው። ናም ሐዋርያው ቅዱስ ጳውሎስ ሲቀጥል እንዲህ ይላል። ደቀ መዝሙሩ ጢሞቴዎስን ሲመክረው እንደ ኢየሱስ ክርስቶስ በጎ ወታደር ሆነህ አብረኸኝ መከራ ተቀበል። ክርስትና ይህ ነው። በመከራ ውስጥ በረከት፣ በድካም ውስጥ ጥንካሬ፣ በማጣት ውስጥ ማግኘት፣ በመውደቅ ውስጥ መነሳት ነው። ስለ ክርስቶስ፣ ስለ ክርስትና፣ ስለ ሃይማኖት በሚደረግ ማንኛውም ነገር ዋጋው እጅግ ሰፊ ነው። ቅዱስ መርቆሬዎስ ሰማዕቱ በዚህ ዕለት ዳኪዎስ በተባለ አላዊ አረማዊ ክፉ ንጉሥ አማካኝነት ስለ ሃይማኖቱ የክርስቶስን ወንጌል የክርስቶስን መከራ በመናገሩ በማስተማሩ በክርስቶስ ጌትነት በማመኑ ምክንያት በሰማዕትነት ራሱን አሳልፎ የሰጠበት የሰማዕትነትም አክሊል የተቀበለበት
ዕለት ነው። ለዚህ ነው ሐዋርያው በጎ የሃይማኖት ወታደር ሆነህ ከኔ ጋር መከራን ተቀበል ሲል ተማሪውን ደቀ መዝሙሩን ጢሞቴዎስን የሚመክረው። ሰማዕታት አባቶቻችን የሃይማኖት ወታደሮች፣ የሃይማኖት አስጠባቂዎች፣ ምስክሮች ሆነው በእግዚአብሔር ዘንድ በቀኝ ለመቆም የበቁ የክብር አክሊል የተቀዳጁ ናቸው። ከዚህ የተነሳ አምላካችን ቅዱስ እግዚአብሔር ለነሱ በሰጠው ቃል ኪዳን አማካኝነት ትላንትና አባቶቻችን ዛሬም እኛ ወደፊትም የሚቀጥለው ትውልድ በእነሱ እየተማጸነ በረከት ሲቀበል ለዘላለም ይኖራል። በዚህ ዕለት የምናስበው ሰማዕቱ ቅዱስ መርቆሬዎስን የተማጸኑ አባቶቻችን እጅግ ታላቅ ክብር አግኝተዋል። ለምሳሌ ቅዱስ ባስልዮስ እየተባለ በቂሳሪያ ይኖር የነበረ አንድ ታላቅ ኤጲስቆጶስ በዘመኑ በነበረው ኡልያኖስ በተባለ አላዊ ንጉስ፣ ክፉ ንጉስ በሃይማኖቱ ምክንያት ብቻ በታሰረ ጊዜ የሰማዕቱ የቅዱስ መርቆሬዎስ ስዕል ፊት ቆሞ አንብቶ አልቅሶ ጸለየ። በሰማዕቱ ምልጃ አማካኝነት ለእግዚአብሔር ተናገረ። ሰማዕቱም የሚያሰቃየውን ያን ክፉ ንጉስ ድል አደረገለት። ቀተልኮኑ ለኡልያኖስ አለ። ባስልዮስና ጎርጎርዮስ የተባሉ ቅዱሳን በጸለዩ ጊዜ ቅዱስ መርቆሬዎስ ጠላታቸውን ድል አደረገላቸው። ስለዚህ ሃይማኖት ድል ማድረጊያ ትልቅ መሳሪያ ነው። ቅዱስ መርቆሬዎስ በዚህ ቀን ስለ ሃይማኖቱ ራሱን አሳልፎ በመስጠት ሰማያዊ ጸጋ፣ ሰማያዊ አክሊል የተቀዳጀበት ዕለት ነው። እንደ ሰማዕቱ እንደ ቅዱስ መርቆሬዎስ በሃይማኖት ጸንተን ሰማያዊ አክሊልና ዋጋ እንድናገኝ ስለ ሀገራችን፣ ስለ ቤተ ክርስቲያናችን፣ ስለ ወገኖቻችን፣ ስለ በጎ ነገር ሁሉ መስከረን እግዚአብሔር በማያልፈው ነገር በማያልፈው ዓለም በቀኙ እንዲያቆመን የእርሱ መልካም ፈቃድ ይሁንልን። የሰማዕቱ የቅዱስ መርቆሬዎስ በረከት ረድኤት ይደርብን። ወስብሐት ለእግዚአብሔር።